እንዴ አዲስ ነገር አለ። አዲስ ነገር ይዤላችሁ መጥቻለሁ። ፌስቡክ ተከፋይ የምትሆኑበትን ፌስቡክ እንዴት እንደምከፍቱ ይዤላችሁ መጥቻለሁ። ኖርማል እናንተ የከፈታችሁት ፌስቡክ ሳይሆን እኔም ለምሳሌ ይሄው ከፍቻለሁ፣ ግን እሱ አይከፍልም። የሚከፍለው እንዴት እንደምንከፍት አሳያችኋለሁኝ። እስከ መጨረሻው አብራችሁን ቆዩ ውዶችዬ። ፌስቡክ አዎ ይከፍላል። እንደውም በወር ውስጥ ነው፣ ለዛው ወርም አይፈጅም። በወር ውስጥ ይከፍላል። ምክንያቱም እናንተ ተሰራችሁ ጠንክራችሁ ማለት ነው። ተከፈታችሁ ጀምሮ ወር ውስጥ ሞኔታይዝም ተሆናችሁ ይከፍላችኋል። በነገራችን ላይ ሶሻል ሚዲያ ውድድር ላይ ስለሆኑ በጣም ለኛ ይሄ ደግሞ በጣም ቆንጆ ነው። ስለዚህ ባለው ነገር መጠቀም ነው። እኛም ወደ ኋላ ማለት የለም። እዛ የምፖስቱትን ዩቲዩብ ላይ የሚፖስቱትን እዛ አምጥታችሁ መፖስት ትችላላችሁ። ስለዚህ የሚከፍለውን ፔጅ ፌስቡክ እንዴት እንከፍታለን የሚለውን ወደ ቪዲዮ ሰላም ሰላም፣ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ክብር ለመድኃኔዓለም። ደህና ናችሁ? ሁሉ ሰላም? እኔ ያለሁ እግዚአብሔር ይመስገን እላችኋለሁኝ ውዶችዬ። እንግዲህ ቻናል ስለ ስልኮች አጠቃቀም ነው የሚያስተምረው። ቪዲዮ ተወደዳችሁ ላይክ፣ ሰብስክራይብ እያደረጋችሁ ወደ ቪዲዮ እንሄዳለን። እሺ፣ ወደ ፌስቡካችሁ ከገባችሁ ወደ ታላይ ትጫናላችሁ። ከዛ እንደገና እዛ ጋር ፕሮፋይላችሁን ትጫናላችሁ። ክሬተር አካውንት የሚለውን ክሬተር ፔጅ አካውንት የሚለውን ትነካላችሁ ማለት ነው። እሱን ከነካችሁ ወደ ውስጥ ትገባላችሁ። እዚህ ጋር ሌላ ፌስቡክ ተከፈታችሁ ይታያሉ ማለት ነው። እናንተ የምትነኩት ክሬተር ፌስቡክ የሚለውን ትነካላችሁ። ከዛ እዚህ ጋር ስም እንድትሰጡት ይጠይቃችኋል ማለት ነው። ስም ትጽፉለታላችሁ። እናንተ አካውንታችሁ የምትፈልጉትን የዩቲዩብ ስማችሁንም እዚህ ጋር መጻፍ ትችላላችሁ። እኔ ራሴን ጻፍኩኝ፣ ሳንሳቃልኩኝ። ከዛ በቀጣይ ደግሞ እዚህ ጋር ካታጎሪ የምትሰሩበት በምንድን ነው አካውንታችሁ ነው የሚላችሁ። እኔ አርት አልኩት። እናንተ የፈለጋችሁትን ማለት ትችላላችሁ። ሙዚቃ አለ፣ ምን አለ በምትሰሩበት ፊልድ አለ ማለት ነው። እሱ ጋር አንድ ታስገባላችሁ፣ ወይም ደግሞ በኋላ ማስተካከል ትችላላችሁ። ኖርማል ነው። በኋላ በሴቲንግ ማስተካከል የምችሉን ነገር ነው። ስለዚህ የሚያስጨንቅ ነገር የለም። ግራ ከገባችሁ ማለፍ ትችላላችሁ እናንተ። እኔ ግን አርት ብዬ ያለፍኩት ማለት ነው። እናንተ የፈለጋችሁትን ማድረግ ትችላላችሁ፣ ወይም ደግሞ ተውት። በሌላ ቀን በደንብ ታስተካክሉት ሴቲንግ ውስጥ ገብታችሁ ማለት ነው። እዚህ ጋር ደግሞ ቢዝነስ ነው ወይ? እዚህ ጋር ዋናው ነገር ቢዝነስ የሚለው መምረጥ አለባችሁ። ስለዚህ እኔም ቢዝነስ የሚለውን መረጥኩኝ ማለት ነው ውዶችዬ። ኔክስት ስለው እንግዲህ ባክግራውንድ እና እንትን ፎቶ ጋር ባክግራውንድ ጋር የሚቀመጥ ቴክስት ስም ጻፊ ነው የሚለኝ። ምክንያቱም ሰዎች ሲገቡ ሰብስክራይብ አድርጉን፣ ፎሎ አድርጉን ማለት የምትችሉትን የፈለጋችሁን ማድረግ ትችላላችሁ። ኔክስት ስለው እንግዲህ ባክግራውንድ እየቀየርኩ ነው። ያው ፎቶዬን እንዳላሳያችሁ ነው እዚህ ጋር ያላፈጠንኩት ማለት ነው። ራውንድ ነው የምቀያየሩት። እዚህ ጋር የፈለጋችሁን ፎቶ አንጥታችሁ። ስለዚህ እንደዚህ ኔክስት ስትሉት ፍሬንድ ጋብዝ ነው የሚሉት። እኔ አልፈልግም ብዬ ወጣሁኝ ማለት ነው። እናንተ ከፈለጋችሁ ለጓደኞቻችሁ ሼር ማድረግ ትችላላችሁ። አያችሁ፣ ይሄው እንግዲህ ፌስቡካችንን አዲስ ከፈትን ማለት ነው ውዶችዬ። ስለዚህ ይሄ ነው የሚከፍለው ፌስቡክ። እዚህ ላይ እንግዲህ በርትታችሁ በወር ውስጥ ወጥራችሁ ከሰራችሁ ወደ ሞኔታይዝም ትሆናላችሁ ማለት ነው። ኑ አብረን እንስራ፣ ሞኔታይዝም እንሆንላችኋለሁ ውዶችዬ። ምንም የሚከብድ ነገር የለም። እዛ መፖስቱትን እዛ አምጥታችሁ መፖስት ነው። አንድ ኤዲቲንግ ማድረጋችሁ መልፋታችሁ አይቀርም። ስለዚህ ተጠቀሙበት። እንዲሁም ደግሞ ፎሎወር ፊት ለፊት እንዲሆንላችሁ እንዴት ማድረግ እንዳለባችሁ ሰርቼላችኋለሁኝ። ይሄን ቪዲዮ ተመልከቱ ማለት ነው። ያንን እንዴት እንደምታረጉ ነማሳዮችን ያሁን እዚህ ጋር ፎሎወር ሳረገው ፎሎወር አረኩት ፎቶውን አይቼ። ስለዚህ ያን እንዴት እንደምታረጉ ቪዲዮ እዚህ ላይ ተመልከቱ፣ ሰርቼላችኋለሁኝ። እዛ ገብታችሁ ብታዩ ያዋጣችኋል። ፎሎወር ቶሎ እንዲጨምርላችሁ ያደርጋችኋል ውዶችዬ። ለዛሬ እንግዲህ ያዝኩት ይሄንን ይመስላል። እንደዚህ እንጀምር ነው ባብረን እንስራ እያልኳችሁ ይሄን ይመስላል። እያንዳንዱን ነገር እንግዲህ ባብረን እንሂድ። ይሄው እንግዲህ ቅብጥ ያለ ነው የከፈትኩት። እናንተ መጥታችሁ ደግሞ ሞቅ ደመቅ አድርጉት። ፎሎ ፍልክቷ ፊት ለፊት እንድትመጣ እሱን በዚህ ቪዲዮ ሰርች ያላችኋለሁ። እሱን ገብታችሁ ተመልከቱ ውዶችዬ። የዛሬው እንግዲህ ይሄን ይመስላል። የሆነን አካውንት እንግዲህ አዲስ ከፍተናል ማለት ነው። ከእናንተ ጋር ባብረን እንጀምራለን። እንግዲህ ወደፊት ነው ክፈቱ። ዩቲዩብ ላይ እኮ የምትፖስቱትም ወደዚህ መፖስት ነው፣ ቀላል ነው። ምክንያቱም ለዩቲዩብ ብላችሁ ኤዲቲንግ ማድረጋችሁ አይቀርም፣ ቪዲዮ መስራታችሁ አይቀርም። ዩቲዩብ ላይ የምትፖስቱትን እዚህ ላይ መፖስት። ለምን ሁለት ሰው ላይክ አያረግም? ለምን አንድ ሰው አያረግም? ነገ ተነገ ወዲያ ከዛ ወዲያ እያለ የእናንተ ታዋቂነት ይጨምራል።
እንዲሁም የዩቲዩብ ሊንካችሁን ደግሞ እዚህ ጋር ማያያዝ ትችላላችሁ። የበለጠ መረጃ ማግኘት ተፈለጉ በዩቲዩባችን ጎራ ይበሉ ምናምን እያላችሁ ማለት ነው። ስለዚህ እንዲህ ይሄን ይመስላል የዛሬው ቪዲዮ ውዶች። እየተጠቀማችሁ ላይክ ሰብስክራይብ ማድረጉ እንዳይረሳ። ዌልካም እንግዲህ ዌልካም ጉዞ በአዲሱ ፌስቡክ እንደምንገናኝና ቦይፍሬንድ እንደምንሆን ተስፋ አለኝ ውዶች። ይሄው እንግዲህ እናንተን ለማሳየት ካፍቻለሁኝ።